የተወደዳችሁ ውድ ኢትዮጵያውያንና ኤርትራውያን የጌታ ሰላም ጸጋ በረከት ቢያላችሁበት የበዛ ይሁን። ይህንን መልእክትን የማስተላልፍላችሁ ሃይማኖት ሳይለይ ማናችሁም ሰው የሆናችሁ ሰዎች ሁሉ ይህንን መልእክትን እንድታዳምጡ ቢኮዝ ይህ መልእክት ለሰው ዘር ለሰው ልጅ ሁሉ ስለሆነ ተቀብላችሁ ይህንን መልእክትን በዚህ በዩቲዩብ ሳብስክራይብ በማድረግ ለሌሎች ሰዎች ለብዙዎች እንዲደርስም ሼር በማድረግ የብዙ ሰዎችን ህይወት እንድታተርፉ በጌታ ፍቅር ጥሪ አቀርብላችኋለሁ። ይሄ ክፍል 5 የመጽሐፍ ቅዱሱ ኢየሱስ ጌታና አምላክ ነውን የሚል ትምህርት ይሆናል። ከዚህ በፊት በነበረን ክፍለ ጊዜ 5ቱን የአምላክ ብቻ የሆኑ ባህሪያት በኢየሱስ ክርስቶስ ላይ በሙላት እንደታዩ፣ በዚህም ምክንያት ኢየሱስ አምላክ መሆኑን ጌታ መሆኑን ከእግዚአብሔር ቃል እያጣቀስን እየተረዳዳን እየተማርን መሆኑን ላሳስብ ፈልጋለሁ። ከዚያ በፊት በነበረው ክፍለ ጊዜ ደግሞ ኢየሱስ ክርስቶስ ጌታ እንደሆነ እንደገና አምላክም እንደሆነ ስግደትን እንደተቀበለ አምላክነቱ እንደተረጋገጠ ከመጽሐፍ ቅዱስ የተገለጠ የማያሻማ ሌላ ተጨማሪ ትርጉም ሳያስፈልግ መጽሐፍ ቅዱሳዊ እውነቶችን እየገለጥን ተምረናል። ዛሬ ደግሞ በተጨማሪ 7ቱ የኢየሱስ ቢሮች፣ አገልግሎቶች፣ ስራዎችን እነዚህም ደግሞ ኢየሱስ አምላክ እንደሆነ የሚያንጸባርቁ የሚገልጡትን ተራ በተራ ከተመለከትን በኋላ በመጨረሻ ላይ መጸለይ ይፈልጋሉ። ኢየሱስ ክርስቶስ ጌታ ነው። ጌታ ያልኩት እኔ ስላልኩ ሳይሆን ጌትነቱን ራሱ ስላረጋገጠ እንደገና ደግሞ የፍጥረት ሁሉ መገኛም በመሆኑ ጌታ ነው። ጌትነቱን ደግሞ እናውጃለን። እንግዲህ የኢየሱስን አምላክ ከሚያስብሉ የኢየሱስ ስራዎች ከተባሉቱ መጽሐፍ ቅዱስ በማያሻማ መልክ ከሚያስቀምጥልን አንደኛው ፈጣሪነቱን ነው። የሁሉ መገኛ መሆኑን ነው። ቆሎስያስ መልእክት ምዕራፍ 1 ከቁጥር 6 ላይ ስትመለከቱ ሁሉ በሰማይ ያለው በምድር ያለው የሚታየው ቢሆን የማይታየው ሁሉ የተጋጠመው በኢየሱስ ክርስቶስ ነው በማለት መጽሐፍ ቅዱስ ኢየሱስ የሁሉ ፈጣሪ የሁሉ ምንጭና መገኛ እንደሆነ መጽሐፍ ቅዱስ ይናገረናል። ከዚህ ጋር በዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ ሁሉ በእርሱ ሆነ ከሆነው አንዳች እንኳ ያለ እርሱ አልሆነም በማለት ኢየሱስ የሁሉ ምንጭ ኢየሱስ የሁሉ መገኛ እንደሆነ መጽሐፍ ቅዱስ አሁንም ይናገራል። ይሄ የመፍጠር ስራ የአምላክ ብቻ ነው። ሰው ይሰራል። ያለውን ካለው ጋር ጆይን በማድረግ በማገጣጠም ሰው ይሰራል። መፍጠር ግን ከሌለበት ማምጣት፣ ከማይታይበት ማምጣት፣ ይህም ደግሞ የአምላክ ስራ ብቻ ነው። ኢየሱስ አምላክ በመሆኑ ፈጥሯል። ሁለተኛው ፕሬዘርቨር he is preserver የተፈጠረውን ፍጥረትን በስልጣኑ ቃል ደግፎ ይዟል። ክራሽድ እንዳይሆን ደግፎ እንደያዘ የዕብራውያን መልእክት ምዕራፍ 1 ከቁጥር 3 ላይ he upholds he maintains and guides and propels the universe by his mighty word በስልጣኑ ቃል ደግፎ መያዙ፣ መደገፉ፣ ማቅረቡ፣ ማንታይን ማድረጉ የኢየሱስ አገልግሎት ነው። ሶስተኛ ኢየሱስን አምላክ የሚያስብለው ኢየሱስ አምላክ በመሆኑ ሲሰራ ሲያደርግ ከነበራቸው ስራዎች ሌላው ሶስተኛው forgiving sins ኃጢአትን ይቅር ማለቱ። የትኛውም ነቢይ፣ የሃይማኖት መሪ፣ ታዋቂ፣ ንጹህ፣ ቅዱስ፣ ጻድቅ የሚባል ሰው፣ የእምነት አባት፣ የንስሐ አባት የሚባሉ ኃጢአትን ይቅር ማለት በጭራሽ በታምር አይችሉም። ማናቸውም ንጹህ ቅዱስ የተባሉ ሰዎች የአንድ በደለኛ የአንድ ኃጢአተኛ ኃጢአትን ይቅር የማለት አቅም የላቸውም። የኃጢአተኛውን ኃጢአት ይቅር የሚል አምላክ ብቻ ነው። እርሱም እውነተኛው አምላክ። ማርቆስ ወንጌል ምዕራፍ 2 ከቁጥር 3 እስከ 12 በተለይ ቁጥር 5 ላይ ኢየሱስ ኃጢአት ተሰርዮልሃል ይል ነበር። ኃጢአትን ይቅር እያለ ነበር። የኃጢአተኛውን ኃጢአት ይቅር የሚል አምላክ ነው። ኢየሱስ ኃጢአትን ይቅር ብሏል። አምላክነቱንም ገልጿል። ስለዚህ ኢየሱስ አምላክ ነው። ሌላው አገልግሎቱ
ወይም የአገልግሎቱ ኦፊሱ አራተኛው he raises the dead ሙታንን ያስነሳ ነበር። አዎ በምድር ላይ ነቢያትም የተለያዩ አገልጋዮች ሙታንን ያስነሳሉ። ይሄ ደግሞ ሊሆን የሚችለው በኢየሱስ ክርስቶስ ስም ነው። ኢየሱስ ግን ራሱ ለሙታን ሕይወትን ይሰጥ እንደነበረ በዮሐንስ ወንጌል ምዕራፍ 5 ላይ አብ ለሙታን ሕይወትን እንደሚሰጥ ይላል። አብ ለሙታን ሕይወትን እንደሚሰጥ እንዲሁም ደግሞ ወልድም ለሙታን ሕይወትን ይሰጣል ይላል። ልብ በሉ፣ አብ ለሙታን ሕይወትን ይሰጣል። ልክ እንደዚሁም ደግሞ ወልድም ለሙታን ሕይወትን ይሰጣል። ኢየሱስ ጌታ ነው። አሜን አሜን አሜን። ስለዚህ እርሱ አምላክ ነው። ለሙታን ሕይወትን የሚሰጥ ከሆነ እርሱ አምላክ ነው። ኢየሱስ አምላክ ነው። ይሄ ለሙታን ሕይወትን መስጠቱ ኢየሱስ አምላክ መሆኑን የሚያመለክት አስደናቂ የእግዚአብሔር ቃሉ እውነት ነው። ስለዚህ ሙታንን በማስነሳቱ ኢየሱስ አምላክ ነው። የዮሐንስ ወንጌል ምዕራፍ 5ን ማርቆስ ወንጌል 5 ከቁጥር 35 እስከ 43፣ ሉቃስ ወንጌል 7 11 እስከ 15፣ የዮሐንስ ወንጌል 11ኛውን ምዕራፍን ተመልከቱ። ሌላው አምስተኛው የኢየሱስ ክርስቶስ አገልግሎት፣ ይህም ደግሞ ኢየሱስን አምላክ እንደሆነ የሚያሳየን ትራንስፎርሜሽን ኦፍ ዘ ሁማን ቦዲ ፍሮም ሞርታሊቲ ቱ ኢሞርታሊቲ። ይህንን በስባሹን የሚበሰብሰው ሰውነት ወደማይበሰብስ ፍጹም ወደ ሆነው ይቀይረዋል። ወደማይበሰብሰው ይቀይራል። ይህንን ኢየሱስ ማድረጉ አምላክ መሆኑን ያመለክታል። ኮራፕተብል የሆነውን ሰውነት ኢንኮረፕተብል እንዲሆን ማድረጉ ኢየሱስ አምላክ መሆኑን ያመለክታል። ሌላው የኢየሱስ ስድስተኛው ስራ ወይም አገልግሎት Jesus will sit as the judge of all men ለሰው በሰው ሁሉ ላይ ሊፈርድ በነጩ ዙፋን ፊት ኢየሱስ ይቀመጣል። እያንዳንዱ ጻድቅ የተባለ ኃጢአተኛ የተባለ የሃይማኖት መሪ የተባለ እያንዳንዱ ሰው በእርሱ ፊት ይቆማል። ለእያንዳንዱ ሰው ዋጋውን ይሰጣል። ይህም ደግሞ ኢየሱስ አምላክ መሆኑን ታውቃላችሁ። በኢትዮጵያ በፍርድ ቤት ዳኛ ሆኖ ወይም በፌደራል ወይም በአሜሪካ ወይም በአንድ ገናና መንግስት ላይ የመጨረሻ ፍርድ ቤት ላይ የመጨረሻ ፍርድ ሰጪ መሆን ራሱ ትልቅነት ነው። ኢየሱስ ግን የአንድ አገር ሳይሆን በመላው ዓለም በመላው ፍጥረት በሰው ዘር ሁሉ ላይ ከአዳም ጀምሮ እስከ ዳግም ምጽአት ድረስ በሚኖር በሰው ሁሉ ላይ ሊፈርድ ኢየሱስ በነጭ ዙፋን ፊት ይቀመጣል። ይህም አምላክነቱን ያመለክታል። በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እንድትመለከቱ እንድታነቡ በጌታ ፍቅር ይጠይቃችኋለሁ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 27 እንድታነቡም አሳስባለሁ። ሌላው ሰባተኛውና የመጨረሻው ኢየሱስ ክርስቶስ ለሙታን ሕይወትን የመስጠት ኃይልና ስልጣን አለው። ይህንን ደግሞ ራሱ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ ተናግሯል። ሕይወትን ይሰጣል። በእርሱ የሚያምኑቱ የዘላለም ሕይወት ይኖራቸዋል፣ የዘላለም ሕይወትን ይሰጣለው ብሏል። የተወደዳችሁ ወዳጆቼ ይህንን እውነትን የምንነግራችሁ ከራሳችን ፈጥረን ሳይሆን የእግዚአብሔር ቃል የሆነው መጽሐፍ ቅዱስ የሚያሳስበንን የሚነግረንን እውነትን እንነግራችኋለን። እነዚህ ሰባቱ የኢየሱስ የሆኑት ስራዎቹ ኢየሱስ አምላክ መሆኑን ያሳያሉ። ኢየሱስ አምላክ ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ዛሬ አንድ ጸሎት ልጸልይላችሁ ፈልጋለሁ። ይህንን ጌታን ይህንን አዳኝን እንድንረዳ አይምሯችን እንዲከፈት ጸልያለሁ። ኢየሱስ ክርስቶስ አምላክነቱ አዳኝነቱ እንዳይገለጥ ያደረገ ምንም አይነት አዝም ምንም አይነት መጋረጃ በሃይማኖት ትምህርት መልክ በተለያየ መንገድ የተደረገ በክርስቶስ ኢየሱስ ስም ከእያንዳንዱ ሰው አይምሮ ከእያንዳንዱ ሰው ሕይወት የተወገደ እንዲሆን በጌታ በኢየሱስ ክርስቶስም እጸልያለሁ።
እርሱ የዘላለም ሕይወት ነው። አንድ እውነት ልንገራችሁ፣ የእናንተ የዘላለም ሕይወት ወይም የሰው ልጅ የዘላለም የሕይወቱ ዕጣ ፈንታ የሚወሰነው ስለ ኢየሱስ ክርስቶስ ባለው መረዳትና እውነት ነው። ከዚህ ውጪ የዘላለም ሕይወት ከኢየሱስ ውጪ ሊኖር አይችልም። እግዚአብሔር አብ አምላክ ሰውን የሚቀበለው በክርስቶስ ኢየሱስ በኩል ነው። ስለዚህ ይህንን ጌታን አምላክን አዳኝን እንድትረዱ ይልቁን እንድታውቁት ጳውሎስ ለቆሎስያስ ሰዎች ሲናገር የእግዚአብሔር ምስጢር የሆነውን ኢየሱስን እንድታውቁ እጋደላለሁ ይላል። መጋደል የሚታገለው እርሱን እንድታውቁ ነው የሚለው፣ ለሌላ ለአንዳች ነገር አይደለም ይላል። ለፊልጵስዩስ ሰዎችም በምዕራፍ 3 ላይ ስትመለከቱ ብቻ አለኝ ይላል እርሱ ያለፈበትን መከራና ሞትንም ጭምር ይካፈል ዘንድ የትንሣኤውን ኃይል እንዲያውቅና እርሱን ራሱን ይልቁን ለማወቅ ይጋደላለሁ ይላል። ኢየሱስን ማወቅ፣ በዚህ ዕውቀትና እውነት መኖር መታደል ነው። ዛሬውኑ እግዚአብሔር አይምሯችሁን እንዲከፍት ከኔ ጋር ጸልዩ። መሸፈኛ መጋረጃ የተጣለ በትምህርት መልክ የገባ በምንም አይነት ሲስተም የገባ ምንም አይነት የሚቃወም ኢየሱስን አምላክነቱን ትቶ ኢየሱስን እስከ ዛሬ ድረስ እንደታዘለ ጡት እንደሚጠባ እንደ ሕፃን በአንዲት ሴት እቅፍ እንደተቀመጠ ከዛ እንዳልወረደ እንዳላደገ አይነት ልክ ሞርታል ብቻ አድርጎ የሚያቀርብ ኢየሱስን ደግሞ ሰው ብቻ ብሎ አምላክነቱን የሚያስክድ በሰው አእምሮ ላይ የተዘራ የጨለማ ዘር ሁሉ በኢየሱስ ክርስቶስም የተነቀለ ይሁን። ምናልባት ይህንን መልእክትን የምሰሙ ሰዎች ጌታ ኢየሱስ ክርስቶስን የሕይወቴ ጌታና አዳኝ አድርጌ አምላክነቱና ጌትነቱን አምኜ መቀበል ፈልጋለሁ የምትሉ ሰዎች አሁኑኑ ኃጢአታችሁና ድካማችሁን ይቅር ይላችኋል። የእግዚአብሔር ልጆች ትሆናላችሁ። የዘላለም ሕይወትን ታገኛላችሁ። መጽደቅ መቀደስንና መጽደቅን ወይም መንጻትን ትካፈላላችሁ። ነጻ ትወጣላችሁ። እግዚአብሔር ኃጢአታችሁን ሙሉ በሙሉ ይቅር ይላችኋል። አሁኑኑ እንድትጸልዩ አሳስባለሁ። በተጨማሪ ሌሎች ተጨማሪ ጥያቄዎች ያላችሁ ሰዎች ከዚህ ቪዲዮ ጋር የተቀመጠውን ስልክ ቁጥርን በዋትስአፕ በቴሌግራም እና በኢሞ ወይም በቀጥታ በመደወል እንድታናግሩ በጌታ ፍቅር ይጠይቃችኋል። እግዚአብሔር ዘላለማችሁን ሕይወታችሁን በክርስቶስ ኢየሱስ ይባርክ። ከዚህ በሚቀጥለው ክፍለ ጊዜ ደግሞ ኢየሱስ መጽሐፍት ሁሉ ስለ እኔ ይናገራሉ ብሎ እንደተናገረ ኢየሱስ በወንጌላት የሚለውን ትምህርትን የምንማር ይሆናል። ከዚህ ክፍል ጋር የሚቀጥል የተያያዘ ይሆናል። በከፍታ እንገናኛለን። እወዳችኋለሁ። ሻሎም